ከሰሞኑ በኢትዮጵያ ግዛት ውስጥ የተፈጸሙ የውጭ ሀገራት የድሮን ጥቃቶች መነጋገሪያነታቸው እንደቀጠለ ይገኛል። የኢትዮጵያ ሉዓላዊነት በሀገራትም በታጣቂ ኃይሎችም እየተደፈረ ግዛቷ እየተቆረሰ 8 ዓመታት የተቆጠረላት ሀገሪቱ አገዛዙ ባለስልጣናት ጎረቤቶቻችን ወረውንም አንድ ጥይት አልተኮስንም በማለት ደጋግመው ለሰላማዊ ንግግርና ውይይቶች ቅድሚያ ሰጥተናል በማለት በድንበር አካባቢ እንደልባቸው እየገቡ ዜጎችን ሲገሉ ሴቶችና ህጻናትን አፍነው ሲወስዱ አገዛዙ እንደ ሀገር ሉዓላዊነታችንን ከማስጠበቅ ይልቅ በጎንደርና ጎጃም በወሎና ሸዋ በኦሮሚያና በአፋር እንዲሁም በትግራይ ጦሩን አሰማርቶ የራሱን ዜጋ መግደሉን መገለጫ ሆኗል። የአገዛዙ ኃይሎች ጦራቸው ከሶማሊያ እስከ ምጽዋ በተጠንቀቅ የቆመ ነው እያሉ በሚፎክሩበት በዚህ ወቅት ከሶማሊያ የተነሱ ታጣቂ አሸባሪ ቡድኖችም ኢትዮጵያውያንን መግደላቸው ይታወሳል። ባለፈው ዓመት በሶማሌ ክልል ሀርሸማ ደወሌ ላይ የተፈጸመውም የሚጠቀስ ሲሆን ከደቡብ ሱዳን የተነሱ ታጣቂ ኃይሎች ደግሞ በጋምቤላ ክልል ላሪ ወረዳ ውስጥ የሚገኝ ብልኩን የተባለ አካባቢ መቆጣጠራቸውና ሀብትና ንብረት መዝረፋቸው ህጻናትና ሴቶችን አፍነው መውሰዳቸውም ዘነጋም። ከጅቡቲ የተነሱ ድሮኖችም ዜጎችን በአፋር ክልል መግደላቸው የሚጠቀስ ሲሆን የአገዛዙ ኃይሎች ድንበር ጥሶ በገባ ጠላት ላይ ሳይሆን በወለጋና በጎጃም በወሎና ትግራይ አርሶ አደሮችና ንጹሃን ኢትዮጵያውያን ላይ ነው የሚተኩሰው። ሱዳን የምዕራብ ጎንደር መሪ ቆርሳ የወሰደችው ኤርትራም የትግራይን ቀበሌዎች ቆርሳ የድርሻዋን የወሰደችውና የወረረችውን በብልጽግናው ዘመን መሆኑን ልብ ይለዋል። አገዛዙ ባለም አቀፉ የዜና አውታሩ ጭምር የተጋለጠበት የቤኒሻንጉል ጉሙዝ ክልልም ለሱዳን አማጺ ኃይሎች ማሰልጠኛና መፈንጫ ከማድረጉ ባሻገር አማጺ ኃይሉና የሱዳን ጦር በኢትዮጵያ መሬት ላይ እንዲዋጉ ፈቅዷል። ባሳለፍነው ሳምንት በክልሉ ተከታታይ ድሮን ጥቃቶች ተፈጽመዋል። በትናንትናው ዕለትም በክልሉ ውስጥ በተለይም ከሱዳን የሚዋሰኑ የድንበር አካባቢዎች ላይ የድሮን ቅኝቶች ሲደረጉ መዋላቸውን የዓይን እማኞችን ዋቢ በማድረግ የዜና ምንጫችን ዘግቧል። ከ3 ቀናት በፊት 2 የክልሉ ቦታዎች ላይ በሱዳን የጦር ኃይሎች ጥቃት ስለመፈጸሙ ያስታወሱት ምንጮች አንደኛው በኢትዮጵያ ኩርሙክ የደረሰ ስለመሆኑ ያስረዱና ተደጋግሞ በተፈጸመ ጥቃት ወዲያውኑ 14 ሰዎች መገደላቸውን ጽኑ ቆስለው ከነበሩት ውስጥ ደግሞ 9 የሚሆኑት አሶሳ ሆስፒታል ከገቡ በኋላ ለልፈተ ሕይወት መዳረጋቸው ተነግሯል። ከነዚህ ውስጥም የመከላከያ ሰራዊት አባላትና ሰላማዊ ነዋሪዎች እንደሚገኙበትም ዘገባው አመላክቷል። ይህ ጥቃት ከመፈጸሙ ሰዓታት አስቀድሞ በሆርሙክና አሶሳ መካከል ባለ አካባቢ የሱዳን ፈጥኖ ድራሽ ኃይል ታጣቂዎች የሕክምና አገልግሎት ያገኙበታል ተብሎ በሚገመት የጤና ማዕከል ላይ ሌላ ጥቃት ተፈጽሞ እንደነበርም ተነግሯል። እነዚህ ጥቃቶች መፈጸማቸውና ከዚያ በኋላም ተከታታይ የድሮንና የአውሮፕላን ቅኝቶች መቀጠላቸው የፈጠረውን ስጋት ደግሞ በክልሉ የሚከናወነውን የማዕድን ማውጣት ስራን እንዳስተጓጎለም ተነግሯል። ይህ የሀገሪቱ ግዛት በየብስም በአየርም በሚጣስበትና ጥቃት በሚፈጸምበት ዜጎችም በሚገደሉበት ሁኔታ ውስጥም የአየር ኃይሉ አዛዥ ሌተናል ጀነራል ይልማ መርዳሳ ትናንትና ያደረጉት ንግግር ደግሞ ኃይላቸው የሀገር ዳር ድንበርን ከመከላከል የተሻገረ አቅም እንዳለው የገለጹበት ንግግራቸው ግርምትን የሚፈጥር ሆኗል። ሰማዩ የኛ ነው የሚሉት ሌተናል ጀነራል ይልማ መርዳሳና ልቃቸው የብልጽግናው ፕሬዝዳንት በተደጋጋሚ የአየር ኃይሉን ብቃትና ዝግጁነት ቢገልጹም ይህንን ብቃትና ጉልበት የሚጠቀሙት በጎጃምና ወለጋ አርሶ አደሮች፣ በወሎ መምህራንና ሐኪሞች፣ በትግራይና አማራ ተፈናቃዮች ላይ መሆኑን ባለፉት ዓመታት አስመስክረዋል። አብይ አህመድ የዩናይትድ አረብ ኤምሬትን ትዕዛዝ ተቀብሎ በቤኒሻንጉል ጉሙዝ ክልል የከፈተው የሱዳን አማጺ ቡድን ካምፕም የሱዳን የእርስ በርስና የውክልና ጦርነት ወደ ኢትዮጵያ ጎትቶ አምጥቶታል። ይህ የኢትዮጵያ ህዳሴ ግድብ ጭምር የሚገኝበት ክልልም የጦርነት ግንባር አድርጎታል። ትናንትናው ዕለትም በአሶሳ ዞን በሸርቆሌ ወረዳ ውስጥ የቤኒሻንጉል ህዝብ ነጻነት ንቅናቄ የታጣቂ ቡድን አባላት የመንግስት ኃይሎች ላይ ተኩስ በመክፈት 2 የድንበር አካባቢ የሚገኙ ቀበሌዎችን መቆጣጠራቸውም ተሰምቷል።